ሰላም ጤና ይስጥልኝ ውድ የማኪቲው ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። አዲስ ለሆናችሁ ማኪ ይባላለሁ። ይህን ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለ ውበቱ ጠቃሚ የሆኑ ሀሳቦችን፣ መፍትሄዎችን በየቀኑ ታገኛላችሁ ማለት ነው። እንግዲህ ይዤላችሁ የመጣሁት ሽንኩርትን ተጠቅመን እንዴት ፀጉራችንን በፍጥነት ማሳደግ እንችላለን የሚለውና አብራችሁን ከቆያችሁ ብዙ ነገሮችን እንማማራለን። መልካም ቆይታ። እሺ አንድ ተለቅ ያለ ቀይ ሽንኩርት እናዘጋጃለን። ከዛም ቀይ ሽንኩርታችንን ፍጭት እናደርጋለን በደንብ ማለት ነው። ለ5 ውሃውን ስለሆነ የምንፈልገው ለ5 ድረስ በደንብ እንፈጨዋለን። ቀይ ሽንኩርት እንግዲህ ለጤናችን ይጠቅመናል፣ ብሎም ደግሞ ለፀጉራችን ከፍተኛ ጥቅም ይሰጠናል። እሺ ጥቅሞቹን እንግዲህ አንድ በአንድ እናያቸዋለን። ቀይ ሽንኩርት በተለያዩ ሚኒራሎችና ቪታሚኖች የበለጸገ ሲሆን በውስጡ እንደ ቪታሚን ሲ፣ ቪታሚን ቢ፣ ባዮቲን እና ሰልፈር የበለጸገ ነው። ይህ ሰልፈር ደግሞ የፀጉር እድገት እንዲፋጠን ከፍተኛ ሚና ይጫወትልናል ማለት ነው። በተጨማሪም ቀይ ሽንኩርት አንቲባክቴሪያል ባህሪ ስላለው በቆዳችን ላይ የሚወጡ እንደ ፎሮፎር እና ፈንገስን ይከላከልልናል ማለት ነው። ፀጉራችንን ለማሳደግ ደግሞ በመጀመሪያ የራስ ቅላችንን ጤንነት መጠበቅ አለብን። ይህ ፎሮፎር እና ፈንገስ ደግሞ የፀጉር እድገትን የሚገቱት የቆዳ በሽታዎች ስለሆኑ የቀይ ሽንኩርት ውሃ መጠቀም ይኖርብናል ማለት ነው። ምክንያቱም ይህ ፎሮፎር እና ፈንገስን በማስወገድ የፀጉራችን እድገት በከፍተኛ ሁኔታ እንዲጨምር ያደርግልናል ማለት ነው። በዛ ላይ ደግሞ የደም ዝውውራችን እንዲፋጠን ስለሚያደርግ ፀጉራችን እድገቱ እንዲጨምር ይረዳናል ማለት ነው። እንግዲህ ይህ የቀይ ሽንኩርት ውሃ በአንዳንድ ሰዎች ላይ በተደረገ ጥናት በተለያዩ ምክንያቶች የሳሳና ሊመለጥ ያለን ፀጉርን በማሳደግ በጣም ለውጥ አሳይቷል ማለት ነው። ዶክተሮችም እንደዚህ ሊመለጥ ያለ ፀጉር፣ በዚህ ራሰ በረሃነት፣ በተለያዩ ምክንያቶች የተጎዳ ፀጉርን ለማከም የሽንኩርት ውሃን ይመክራሉ ማለት ነው። የሽንኩርት ውሃ እንዲጠቀሙ ይመክራሉ። በሳይንስም የተረጋገጠ ነገር ነው። እኔም የፊት ፀጉር በጣም ስብርብር እና ይሄ ወደ ኋላ ስስት የማለት ባህሪ አሳይቶ ነበርና ምክንያቱም እኔ እሳት አበዛበት ነበር ፀጉሬን። ከፊት ደግሞ ቤቢሄሬን በጄል ለጥፍ ነበር፣ ፋሽንም ስለነበር እንደዛ አደርግ ነበር። ግን ይሄ ጄል ፀጉሬን ስብርብር ያደረገብኝ በጣም ከመሰባበሩም በላይ ወደ ኋላ እንዲሸሽ አድርጎታልና ይሄን የቀይ ሽንኩርት ውሃ መጠቀም ጀመርኩ ማለት ነው። ሁሌም ልታጠብ ስል እቀባውና ትንሽ አቆይቼ እታጠበዋለሁ እና አሁን ይሄው አድጓል። የፊት ፀጉሬ እያደገልኝ ነው። እንግዲህ በደንብ ደግሞ ከሁሉም ፀጉር እኩል ለማድረግ እየጣርኩ ነው። ስለዚህ ቶሎ እቀባለሁ ማለት ነው። ይሄ የቀይ ሽንኩርት ውሃ ከስር ጀምሮ ፀጉርን ስለሚያሳድግ በጣም ተመራጭ ነው ማለት ነው። ይሄ ባዶ የምንለው አይደለም አለ አይደል? መላጣ የሆነ ጭንቅላትን ራሱ ለማሳደግ ብቃት አለው ማለት ነው። እና ደግሞ በተለያዩ ምክንያቶች የሳሳ ፀጉርን በጣም እሳት የምናበዛ ሰዎች የፀጉራችን ዘለላ ስስት ይላልና እሱንም ወደ ነበረበት ለመመለስ ይሄ የቀይ ሽንኩርት ውሃ ይረዳናል እና መሰባበሩንና መነቃቀሉንም ይቀንስልናል ማለት ነው። ይሄን የሽንኩርት ውሃ እንግዲህ ወንዶችን ቢጠቀሙት በጣም ተመራጭ ነው። በተለይ እንደዚህ ሊመለጥ ያለ ራሰ በረሃነት ሊጀምረው ያለ ፀጉርን ለሱ በጣም መድኃኒት ነው ማለት ነው። በፍጥነት ነው ፀጉርን ወደ ነበረበት የሚመልሰው። ከስርም እንዳልኳችሁ ከስር ጀምሮ ስለሚያሳድግ በጣም ለውጥ እናያለን ማለት ነው። ወንዶች ደግሞ ቶሎ ስለሚታጠቡ ፀጉራቸው ሊታጠቡ ሲሉ ይሄን የሽንኩርት ውሃ ተቀብተው ለ15 ደቂቃ ቆይተው ቢታጠቡ እና በሳምንት ቢያንስ ለ2-3 ቀን ቢጠቀሙ ፈጣን ለውጥ ያያሉ ማለት ነው። ትንሽም ስለሚበቃቸው አንዴ ፈጭቶ ለ1 ሳምንት በደንብ ይጠቀሙበታል ማለት ነው። እሺ እንደዚህ ከፈጨነው በኋላ እናጠለዋለን። እንዳልኳችሁ ውሃውን ስለሆነ የምንፈልገው
በደንብ እናጠለዋለን። ሳናጠል ከተጠቀምነው ይሄ ጸጉራችን ውስጥ ይሰገሰጋል። ሽንኩርት ውስጥ ያለው ነጭ ነገር ጸጉራችን ይሰገሰግና ለማውጣት ያስቸግረናል። ስለዚህ በደንብ ማጥለል አለብን ማለት ነው። እንደዚህ ጫን እያልን እናጠለዋለን። ጨርቁም ካላችሁ በሱም ጭምቅ ማድረግ ይቻላል። ዋናው ውሃውን እንዲወጣልን ስለሆነ የፈለጋችሁት መጠቀም ትችላላችሁ። ሽንኩርት እንግዲህ እንደሚታወቀው ሽታ አለው እና ብዙዎቻችን የሚያስቸግረን ይሄ ሽታው ነውና ይሄንን ሽታ ለማጥፋት ደግሞ ይሄ የሽንኩርት ውሃው ውስጥ የሮዝመሪ ቅጠል ወይም ቀረፋ ማድረግ እንችላለን ማለት ነው። ሽታውን ያጠፋልናል። ይሄ ቆንጆ ሽታ እንዲኖረው ነው የሚያደርግልን። ስለዚህ በእቃ ከገለበጥን በኋላ ሮዝመሪና ቀረፋ ማድረግ እንችላለን ማለት ነው። ከዛም ትንሽ እናቆየዋለን በደንብ ሽታው የሮዝመሪውና የቀረፋው ሽታ በደንብ እንዲዋሃድ ትንሽ አቆይተን እንቀባዋለን ማለት ነው። ከተቀባን በኋላ ደግሞ ማሳጅ እናደርጋለን። ማሳጅ እንግዲህ ለጸጉራችን እድገት በጣም ከፍተኛ ሚና ይጫወታል። ምክንያቱም ማሳጅ በምናደርግበት ሰዓት የሞቱ የቆዳ ሴሎቻችን ይነቃቃሉ። ስለዚህ የጸጉራችን እድገት በጣም እንዲፋጠን ይረዳልናል ማለት ነው። ሁሌ ምንም ነገር ከተቀባችሁ በኋላ ማሳጅ ብታደርጉት በጣም ተመራጭ ነው ማለት ነው። ከዛም ለ1 ሰዓት አቆይተን ጥብ ማለት ነው በቃ። እሺ ሁሌም እንደምላችሁ እንግዲህ ፈጣን ለውጥ ለማየት ከፈለጋችሁ ደጋግማችሁ መቀባታችሁን አትርሱ። ምክንያቱም በአንድ የሚሆን ነገር ለውጥ የለምና ይሄንን የሽንኩርት ውሃ ደጋግማችሁ ተቀቡት። ለውጡንም እንደምታዩ በጣም እርግጠኛ ነኝ። ስለተከታተላችሁኝ አመሰግናለሁ። ማኪ ዩቲዩብ ቻናል በቅርብ ቀን ወደ እናንተ። ሰላም ጤና ይስጥልኝ። እንዴት ናችሁ? ማኪ ነኝ። በዚህ ዩቲዩብ ቻናል ላይ የተለያዩ ርዕሶችን እያነሳን እንዋጋለን፣ እንማማራለን። ከነዚህ ውስጥም ስለ ፋሽን፣ ስለ ውበት፣ ስለ ቤት አያያዝና ስለ ዲኮር። ታዲያ ይህንን ዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ማኪ ዩቲዩብ